ትዳር እኔ ጦርነት ነው ብዬ ነው ማስበው ሶሪ በጣም ጦርነት ነውና በስሜት ራቁትህን ሆነ የምትገናኝበት ይሄ ነርቭህን የሚነካው ሰው ያለው ሰውዬ እዛው ውስጥ ትዳር ውስጥ ነው ያለው አንተ ከመንገደኛ ጋር እንኳን ትጣላም አይደል መልአክ የተባለችው ሴት በጣም በቃ ሪል ማንነቷ የሚገለጠው ትዳር ውስጥ ነው ወንዱም እንደዛው ማለት ነው ሶ አንዳንድ ጊዜ ኢቭን የትዳር ዋንኛ አላማ ማደግ ነው ብዬ አስባለሁ መደሰት አይደለም መደሰት ላይ አላምንበትም በቃ ማደግ ስላለብህ ያ ነገር መነካት ስላለብህ ከገባህ ታድግበታለህ ካልገባህ ግን ትገዳደላለህ እንዴት ተደርጎ አይደል በጣም ብዙ ምናያቸው ቫዮለንስ የሆኑ ተግባራት ለዛም ነው እንትን የሚሉትና ሶ ይሄንን ይሄን መጀመሪያ አንደርስታንድ ማድረግ መቻል ያስፈልጋል ብዬ አስባለሁ because አሁን ስፒሪቹዋሊም ስታይ አሁን እንደ እስልምና አስተምሮ ምን ይባላል ትዳር የእምነት ግማሽ አካል ነው እምነትህ ፉልፊልድ የሚሆነው ስታገባ ነው ሶ ለማገናኘት ሞክራለሁ ምን ያገናኘዋል የጠየቁ ነው ገብቷል ሶ እምነቶችን የእምነት ልምዶችን አሁን በክርስትናም በእስልምናም ያለውን ስታይ አንተን ወደ ተሻለ ማንነት ነው አይደለ ጾሙም ስግደቱም ምጽዋቱም ሁሉም አንተን የተሻለ ሰው ራስ ላይ ጦርነት ማወጅ ነው እኮ ኤግዛክትሊ ስለዚህ መፈተኛ ሜዳ ያስፈልጋል ሁሉም ሰው ኪሩ ራሱን ሰራ በጣም ብዙ ፖድካስት ላይ ሰው ተመክራለ ምናምን ይሄን አድርጉ ምና የት ላይ ተፈተናል ስትገባ ነው ኤግዛክትሊ ገባ ጀምራል ሶ ሜዳው ነው ብዬ ነው ማስበውና በቃ ካለዛማ ምን ያጋጭሃል ከሰው ጋር እኮ አለመጋጨት ትችላለህ ዲስታንስህን መጠበቅ ትችላለህ ትንሽ ደበር ሲልህ ወጣ ብለህ ቢሽዳር መዝናናት ትችላለህ እና you're by yourself so you're okay ትዳር ውስጥ ግን ፖዝ የለማ እዛው ነው ኮንፍሮንት ነው የምትደራረገው ስለዚህ ያ ነገር ከገባ በደንብ እየተሞራረድክ ራስን እያየህ ኢጎህን እየጣልክ ማስክህን እያወለክ ይቅርታ እየጠየቅክ እየተሞረድክ ትመጣለህ ማለት ነው ከግማሹ እምነት እሱ ነው ስለዚህ ስብዕና ተሟላ ማለት አይደለም የተማርከውን ትፈተነበታለህ ይቅር ባይ ትሆናለህ ግዴታ ነው ይቅርታ ተምርሃል ዘሆል እድሜ አሁን ኑሮ ነው እና በጣም ቀላል እኮ ነው ቲዮሪ ራስን መምራት ተምርሃል አሁን ቤተሰብ ምራበት እስቲ ነው የሆነ ነገር አንተ ባትፈልገው ፓርትነር ፈልጎታል so you have to do it አንዳንድ ጊዜ ኢቭን እኮ ሳታጠፋም ይቅርታ ትላለህ ይሄን ለማለት ደግሞ ኢጎህን ዋጥ ማድረግ ፕራይድህን ዋጥ ማድረግ ይጠይቃል ትችላለህ ወይ ስናይስ እይታ እኔ እንደውም ማየው የነበረው